ወይኔ አብራም በቃ ራስህ ምናምን ነገር ድራማ አዘጋጅተህልን ምናምን ነገር በቃ እኔ ንጹህ ነኝ ታማኝ ነኝ እቺን የመሰለች ልጅ ምናምን የምትሏት ሄርሜላ የፈለገ ቆንጅዬ ሸበላ ብትሆንም ማንም ወንድ የሚመኛት አይነት ሴት ብትሆንም እኔ ለሷ ምንም አይነት ስሜት የለኝም። እንደፈለገ ብንቀራረብ ራቁቷን አቀፊያት ብተኛ ጋሼ ከታች ያለው ሰውዬ ሬሳ ነው። ለሄርሜላ አይነሳም። በጣም እየተገማማችሁ ነው። የምሬን ነው ማለት በጣም እየተገማማችሁ ነው። ልጅቷን ሰላም ስጧት። በቃ ተፋቷት። እቺ ልጅ ከተገማማችሁ ራሳችሁ አብራችሁ እዛው ተገማሙ። በቃ እንደማያደርገውም ታውቃላችሁ። ይሄንን ነገር የፈለገ ነገር ቢመጣ ሄርሜላ እዚህ ጋር ራቁቷን ብትቆም ርቃኗን ብትቆም አብርሃም ምንም ስሜቱ ራሱ እንደማይመጣ ታውቁታላችሁ። ምክንያቱም ሩታን ቀጥሯል። እነዚህ ጓደኞች ወይ ተከፍሏቸዋል በሄርሜላ ወይ በአንተና ሩታ ይቀናሉ ወይ በአንተ ስኬት ይቀናሉ። ምክንያቱም ጠላት ከሩቅ አይመጣማ። ድንገት ከተገናኛ ሴት ጋር በሆነ አጋጣሚ ምናምን ነው እንጂ እኮ 2 ወር 3 ወር ሙሉ እጁ ላይ ያለች ሴት ጋር ለምን ነው የሚሳሳተው? ትሪ እንጀራ በትሪ ከቀረበለት በኋላ ሰውን ለምን ይሳሳታል? በደንብ አድርጎ እኮ እየጠቀለለ መጉረስ የሚችልበት እኮ ሰዓት ነበረ። አሁን ላይ ለምንድን ነው ሰርቆ የሚጎርሰው? ያው ጎርሶ ስላችሁ ይገባቸዋል። ታብታቧን ማለት ነው። የአብርሃም የልቡ ንጹህነት የሚታወቀው በገዛ ብልቱ ነው እንዴ? አረ ወይ ሶሪ ይሄን ስላልኩ ማድረግ አልችልም። ከሁሉም አይነት በልታል አባቢ። ልክ እንደ ሰርግ ቤት ብፌ በነፃ ቀረበለ አለመብላት ደግሞ ከባድ ነው። በቃ ካለ ቅርርብና ንክኪ አንፃር እኔ እንጃ አለመብላት ከባድ ነው። በቃ ከተከፈለልህ ለምንድን ነው ማበለው? ሆዳ ምንም ነገር እንደማታረጉ ብዙ ይማርበት። ከፈለክ ተናደድ፣ ከፈለክ ስሜታዊ። ብዙ ሰዎች አሁን ተምረዋል በዚህ ነገር። በአብርሃምና በሄርሜላ አሁን ባረጉት ፈተና በጣም ብዙ ኦዲየንስ ተምሯል። ተመስገን። ለመጀመሪያ ጊዜ የምትማሩበትን ነገር አገኛችሁ። ሄርሜላን ትተህ ጥፋቶችን አምነህ ቀልብ ገዝተህ ልብ ገዝተህ ወደ ቤትና ስትባል አባቢ አንተ ቀለብ ገዝተህ ወደ ሌላ ቦታ ለምን መሄድ እንደፈለክ ምንም ሊገባኝ አልቻለም። ሄርሜላን ሳተው ንጹህነትህን ለምን ማሳየት እንደፈለክ ሊገባኝ አልቻለም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። እንደ አብርሃም ፈተና ተዘጋጅቶላችሁ የልባችሁ ንጽህና የሚታወቅበት ዓመት ይሁንላችሁ። ወንድና ሴት አልጋ ላይ ተኝተው ልቡ ንጹህ የሆነ የመጀመሪያው ወንድ አብርሃም። ለማንኛውም ዛሬ ይኸውላችሁ በቃ እኔ እንጃ እኔ በዛሬው ቪዲዮ ከተሸወዳችሁ በቃ ምንም ልረዳችሁ አልችልም። ግን ምን አይነት ድራማ እንደሰሩብን በደንብ አድርጌ እነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ቆይ የምታላሰደሽ እንዴ? ከዚህ ይቀራይ ማሰደሽ እንዴ? ለምን እንዴ ያላሰደሽ? እንደምታስቢው አይደለም። አንዴ ላሰደሽ። ምንድነው የምታሰደኝ? ምንድነው የምታሰደኝ? ይሄን ነገር ይቀራይ ምንድነው እኔ ማለት ትናንትና አሁን ቪዲዮን ተመልክቼዋለሁኝ እና በቃ አስቆኝ የሆነ እንዴ ብዬ ልንገራችሁ። በቃ ብቻ ትረዱኛላችሁ። በቃ የሆነ ምንም ሙድ የሌለው ቪዲዮ ስለሆነ ነው ዝም ብዬ ያለፍኩት እንጂ መስራት ይችል ነበረ። ግን ዛሬ ምን ሊፈጠር እንደሚችል ትናንትናውን ቪዲዮ ያየ ሰው በደንብ አድርጎ መረዳት ይችላል። አሁን በዚህ ነገር 3-4 ሐሳብ ማውጣት ትችላላችሁ። ለምሳሌ አብርሃም ራሱ ሆን ብሎ ያደረገው ሩታ መታ ምናምን ነገር አይታ ከዛ ተናዳ ተስፋ እንድትቆጥ በቃ እዚህ ደረጃ እንደተዳረሱ ምናምን አልጋ ይዞ ምናምን። ሁለተኛ ደግሞ ሲጀምር ሩታን አልጋ ይዘ ለምን ማናገር ፈልግ? ብዙ ቦታ አለ አይደለ? ቤርጎ ይዘ ምናምን ነገር ሩታ የምታናገርበት አንደኛ እሱ ምንም አይነት ምክንያት የለም። ይሄንን እምላችሁ የኔን ሐሳብ ነው። በቃ ሊሆን ይችላል ብዬ የምገምተውን ነገር ነው የምነግራችሁ። ምክንያቱም አብርሃም በዚህ ደረጃ ህይወቱ ላይ ለምን ግዴለሽ እንደሆነ በህይወቱ ለምን እንደዚህ ሰልፍሽ እንደሆነ አይዶን ነው ምንም ሊገባኝ አልቻለምና፣ ሁለተኛ ደግሞ እሱ ሳይጠራት ሄርሜላ ሆን ብላ ራሷ እዚህ ከመጣች አንደኛ እንዴት መጣች? እዚህ መሆኑን በምን አወቀች? ሁለተኛ ደግሞ እሺ ከመጣች ሰድቦ ጠፍጥፎ አስቀይሞ ጎትቶ ከዚህ ቤት ውስጥ አውጥቶ ማባረር እየቻለ እሷን መለማመጥ ለምን አስፈለገው ነው? ለምንድነው እቺ ልጅ የሚለማመጣት? እኔ ግራ አይገባኝ እሱ ነው። ሰው እንዴት እስኪ እናንተ ልጠይቃችሁ ነኝ ለህይወታችሁ አደጋ የሆነን ሰው እንዴት ነው የምትለማመጡት?
እንዴ ትዳራችሁን ሊበትንባችሁ ሆን ብሎ ስራ እየሰራ ያለን ሰው ለምንድን ነው የምትለማመጡት? ለእርጉዝ ሚስት አንዳች አዘኔታ ሌላትን ሴት እንዴት ነው አንተ እኔ እንጃ የምትታገሳት? ምንድን ነው አንዳንዴ ትዕግስት መታገስ ዋጋ አለው። ትዕግስት ምንድን ነው ፍሬዋ ጣፋጭ ነው ምናምን ይባላል አይደለ? ያንተ ከሄርሜላ ጋር ሆነ መታገስ፣ ሄርሜላ ለምታደርጋቸው ነገር መታገስ፣ በትዳር ላይ እየተፈጠረ ላለው ነገር መታገስ፣ በመታገሴ ምን አይነትስ ጣፋጭ ፍሬ እበላለሁ ብለህ ነው የምትጠብቀው? ተው አብርሃም እንደሚባለው የአብርሃም በግ ይኸው ራሱ በቃ። ሶስተኛ ደግሞ ሲጀምር ጓደኞችህም በሩታና በአንተ መካከል የተፈጠረውን ነገር እንደ ተራ ነገር እያዩት ሄርሜላ ከጎን በመሆኗ እንድታመሰግን እነሱም ሲያመሰግኗት እግዚአብሔር ሰው እንደሰጠ ምናምን ነገር ሩታ ነስቶ ሄርሜላን እንደሰጠ ምናምን ነገር የገዛ ጓደኞቿ ከበው ያወራሉ። ምንድነው ታዲያ አንተ ታዲያ? ቆይ እኮ ምንም ሊገባኝ አልቻለም። የአይምሮ ችግር ከሌለብህ በስተቀር የምሬን ነው አውቀህ ካልሆነ በስተቀር በህይወትህ የሚመጡ ችግሮችን እንዴት ሰው ማስተካከል ያቅቷል? ሰው እኔ እንጃ እንዴ ወዳክ ነው ለአንተ አዝናል ነው እሷ በህይወትህ በመምጣቷ የተቀየረ ነገር አለ እንዳንል ምንም የለም። ሁሌ ሐዘን፣ ሁሌ ጭቅጭቅ፣ አንተም የሆነ ከቀን ወደ ቀን ያኛው በቃ ማለት መልካሙ አብርሃም ደስ የሚለው አብርሃም እየጠፋ የሆነ ግራ የገባው ቀኝ ሲሉት ግራ ሲሉት ቀኝ አንዳንዴም ቀኝም ግራ ያልገባው አብርሃም እየሆንክብን ግራ ጋባን። አባቢ ምን እንበል ታዲያ? እኔ እኮ መገኘት የለብኝም ማለት እንደዚህ አይነት ሲቹዌሽን ውስጥ ከሆንክ አልፈልግም። እሱ ምን የሚያውቀው ነገር የለም። ለምን ጠራኸኝ? ሄርሜላ እሱ ምንም የማያውቅ ከሆነ አንቺ ስርስሩ እሱን መከተል ለምን አስፈልገሽ? እዚህ ቦታ ላይ ለምን እንደመጣ ወይም ደግሞ እዚህ ቦታ ላይ ማንን እንደቀጠረ ስላወቅሽ ካልሆነ በስተቀር ልጁን በዚህ ደረጃ እየተከተልሽ ህይወቱን ለምን መበጥበጥ እንደፈለግሽ አላውቅም። አይኑ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። እሱ ፊት ስለሰጠሽ እሱ ፍላጎት ከሌለው በስተቀር አንቺ በዚህ ደረጃ ገፍተሽ የሱ ህይወት ውስጥ ገብተሽ የሱን ህይወት የመመሰቃቀል እንደዚህ እኔ እንጃ እዚህ ደረጃ የማድረስ ብቃቱ አለሽ ወይም ጉልበቱ ወይም ብቻ እኔ እንጃ አቅሙ አለሽ ብዬ አላምንም። ምክንያቱም ይሄ ሁሉ ነገር በሩታና በአብርሃም መካከል እንዲፈጠር እያደረገ ያለው ሶስተኛ ሰዎች እና ቤላ ምናምን ነቡራ የሚባሉ ጥርቂ ሚልኪ ሰዎች ሳይሆኑ አንቺም ጭምር ሳትሆኚ ራሱ አብርሃም ነው። ለምን ይሄን አደረገ እንዴ? የሚፈልገው ከሆነ ከስተቴ ተምሬያለሁ፣ ይሄን ትዳር እፈልገዋለሁኝ፣ ይሄን ትዳር መልሼ በሁለት እግሩ ማቆም እፈልጋለሁ፣ ከሩታ ጋር ሰላም ማስፈን እፈልጋለሁ የሚል ሰው ከሩታ ጋር ሰላም እንዲነሳው ሊያደርግ የሚችል ተግባር ውስጥ ብቻ እንዴት ይገኛል? መጀመሪያ ወደ ትዳሩ ከመመለሱ በፊት እሱ ከህይወቱ ውስጥ ማስወጣት ያለበትንና እሱ መራቅ ያለበትን ውሎ መቀየር ያለበትን ጓደኛ ማራቅ ያለበትን ጓደኛ ለትዳሩ ችግር የሆኑበት አንድም ቀን መፍትሄ የሆኑለት የማያውቁ ሰዎችን ነው በደንብ አድርጎ ዙሪያውን መቃኘት ያለበት እንበልና የሄርሜላን ሐሳብና ድርጊት ወይም ደግሞ አላማ አላወቀም እንበል፣ ግን ደግሞ ቆም ብሎ ማወቅ አለበት። እንዴት ሁሉም ሰው ተቃወማል? እንዴት እቺ ልጅ ከኔ ጋር በመሆኗ ሁሉም ሰው ለምንድን ነው ደስተኛ ያልሆነው? ሚስቱን ጭምር ማለት ነው። እንዴት ይሄም ያክል ጭንቅላት ይዘ እንዴት አባቢ ቆም ብለ ማሰብ ያቅታል እንዴ? ይሄም ያህል ጭንቅላት እኮ ፈጣሪ የገጠመልህ ዜብራ ግራና ቀኝ ብቻ እያየ እንድትሄድና እንደዚህ ደካማ እንድትሆንበት አይደለም። ሰው ይሄን ጭንቅላት ተጠቅሞ ነው ተአምር የሚሰራው። አንተ አንድ እንዴት እኔ እንጃ እንዴ ብራዘር ትበላለህ እንዳንል ምርጥ ምግብ ነው ብትበላው ብራዘር ውሎ ሁሉ ያስታውቃል፣ ጉንጫ ያስታውቃል። መቀንጨር ነው እንዳንል ከዕለት ዕለት እየፋፋ እየወፈርክ ነው የመጣው አባቢ። ምንድነው ችግር እንዳንል እኛም ግራ ገባን። አንተም የምታውቀው እየመሰለኝ አይደለም። ድራማም ከሆነ እኮ ድራማ ወዛለው እንዴ። ስንት ድራማ እያየን ያደግን ሰዎች እኮ ነን። ድራማ እያየን ባናደግ ኖሮ እዚህ እንቀመጣለን? አርፈን ትምህርታችንን ተምረን ሰው የደረሰበት እንደርስ ነበረ። ፍራዘርተው እንጂ እንደዚህ አፎግረን ተጠቅሻሉ ይሩታ ግን ደግሞ ስገባ እሷን አገኘኋት። ምንድነው የማይመስል ነገር ዲስኖ ነገር የለም ወይ? እኔ ሁሉ ነገር ተላሳል ታገኛት እንችለው እንዴት ነው? እኔ እኮ ስትገባ አገኛት። ቅድም እንዳልኩ ጆሮዋን ይዘህ ከዚህ ጋር ማባረር አለብህ። 30 ደቂቃ ብሎ ከሷ ጋር እንደዛ ስትለፋደር ስትለምን ምን ስትል ነበረ? 30 ደቂቃ ሙሉ ሰው እንዴት ሩታን ቀጥረ እንዴት ነው ሄርሜላን 30 ደቂቃ ሙሉ 30 ነው 20 ምናምን ደቂቃ ነው አይደል? የትናንቱ ቪዲዮ ያ ሁሉ ደቂቃ ቁጭ ብለህ ከሷ ጋር ስትለማመን የነበረው። ከሄርሜላ በላይ ችግር ያለበት አሁን አንተ ነህ። የምትመክሩት ከሆነ ምከሩት። የምሬ ነው የምላችሁ። የሚሰማ ከሆነ 400 ቤተሰብ አለው። እኔ ብቻዬን በመጮህ ማመጣው ነገር የለም። ነበረ እንዴ በሩ እኮ ክፍት ነው የነበረው። ታረለ እንዴ በር ከፍቼ ነው እንዴ እኔ ሌላ ነገር ባስብ እንደምለው ምን አውቃለሁ አላውቅም። እሱ ሄርሜላ ከጎን ተኝታ ፕራንክ ስትሰራ በሩን ከፍተህ ተኝተህ ማንም የሌለበት ግብዳ ባለ 3 ክፍል ነው 4 ክፍል
ቤት ውስጥ ብቻህን ተኝተህ መታ ከጎን እስክተኛ ብድልሱን ገልባ ከስር ስትገባ ድረስ ምናምን ነገር ምንም አታውቅም። እሺ ፕራንክ ነው ተባለ። ተኝቷል አብርሃም አይሰማም ማለት። አንተ ሁሌ በየሄድክበት በር እየከፈትክ ነው እንደምትቀመጠው እንዴ? ተው እንጂ አብርሃም እኮ በሩ ክፍት ነበር አለሽ ምን አንቺ አላውቅም። እሱን ሳንኳ እኮ የከፈትክልኝ አንተ ነው ክፍት ነበር በሩ ነው። እሺ አሳልፈኝ በቃ ምንድን ነው መረጃ አንዴ ለመረዳት ካለኝ መጀመሪያ ጀመረኝ መረዳት አይጠበቅብኝም እኮ ለምን አሰማኝም? ሩታ አልገባኝም። ምንድን ነው እያደረጋችሁ ያላችሁት? ቆይ እኔ ውስጥ መቀደም አቤት ውስጥ ነበራችሁ ላይ ነበርን አብረን ማለት ሁላችንም ነበርን። በቃ እኛ ተመካክረን ያደረግነው እኔ ካሜራ ይዤ ነበረ እነሱ ተመካክረን ያደረግነው በቃ እኔ እዚህ ለፈልፋለሁ። በቃ ይሄንን ፈተና እንደምታልፈው አውቀን ነው ይሄንን ነገር ያደረግነው። በቃ ሩታ ልታረዳ ይችላል አቤት የተፈጠረው ቀን ላይ ምሳ አብረን የበላነው። እሺ አብረን በላ ነው። ከዛ ደግሞ የቤትህን ቁልፍ ይዘን ሂድ። ከዛ ይሄንን ነገር አድርገን ከመኪና ውስጥ ቁልፍ አንስታችሁ የሰጣችሁ ለእሷ ማንራችሁ? አዎ እኛ አብረን ነበርን። ምንም ነገር እንደማይፈጠር አውቀን ነው ይሄንን ነገር ምን ማለት ነው? ምን ነገር እንዳይፈጠር በቃ ብሽ ባንተ እግረኛ ምን ማለት ነው? ቆይ እንዴ ምን ለምን ፈልገው ነው? እንደዚህ አይነት ፕራንክ ነው ልትለኝ ነው? ፕራንክ ነው ልትለኝ ነው ወይ? አብሽ በማለት ምንም አልገባኝም። ለማብራም በቃ አንተን ለመፈተን ነው። በቃ ፈተናው ነው። ይሄንን ነገር እንደማታደርግ አውቀን ነው ይሄንን ነገር ያደረግነው። በቃ ምን አይነት ፈተና ነው? ቆይ ይሄንን ነገር ኦኬ እሺ ብሳሳት ተታቶለ አትሳሳትም። በቃ ካሜራ እዛ ጋር አለ። ይሄንን ካሜራ እዛ ጋር ካሜራ አለ። በቃ አንተን የሆነ ፈተናዎች በቃ ያለውን ነገር እንትን ለማለት ነው። በቃ ምን ለማድረግ ነው? አንተና እሱ ያላችሁን ግንኙነት ግልጽ ለማድረግ ነው። በቃ ለሁሉም ማለት ነው። ኦኬ ስለዚህ ሩም ላይ ጠርታችኋት ግንኙነታችንን ለማሳየት ያለውን ነገር ነው ሁሉም ማወቅ ስላለበት ነው። አብርሃም ሁሉም ከሚጠረጥረው ያለውን ነገር በጋራ ይቃዩ። ጎበዝ። ቆይ ማለት አሁን እሺ ትንሽ እየገባኝ ነው። አብርሃም ቤርጎ ተከራየ። ከዛ ቤርጎን የተከራየው ሩታን አግኝቶ ለማውራት ነው። ይሁን እሺ። እኔ ከመች ጀምሮ ባልና ሚስት ቤርጎ ይዘው እንደሚያወሩ አላውቅም። እሺ ወይ ታብታብ ሊያደርጉ ከሆነ መቼም በአሁን ሰዓት እርጉዝ ናት ልጅቷ። የ7 ወር ነው 6 ወር እርጉዝ ናት። ምን ሊያደርግለት ቤርጎ እንደቀጠራት እራሱ አላውቅም። ሁለት ደግሞ ቤርጎ ሩታ ሊያገኛት እንደቀጠራት እነዚህ ልጆች ያውቃሉ ወይስ ደግሞ እሱ ለብቻው ሊያደርግ የፈለገው ነገር ነው? ምክንያቱም እንደዚህ ተደብቆ የመጣው መቼም ማንም ሰው ሳያውቅ ማንም ሰው ሳይሰማ ከሩታ ጋር ለማውራት ነው አይደለ? አንደኛ እነዚህ ልጆች እሺ እንዴት ሊያውቁ ቻሉ? እሺ ይሁን በቃ ጓደኛው የቅርቡ ስለሆኑ ምናምን አወቁ። ካወቁ በኋላ ከሩታ ጋር ሊያወራ ቀጠሮ የያዘበት ቦታ ላይ ሄርሜላን አምጥተው ልፈትን ነው ማለት ምን ማለት ነው? ለምንድን ነው የሚፈትኑት? አቤላ እያለ ያለው ምንድን ነው? እንደማታደርገው አውቃለሁ ግን ልፈትን ነው። እንደማያደርገው ካወቀ ፈተናው ለምን አስፈለገ? ዛሬ ነው የታየው የፈተና ቤርጎ። እኔ ራሱ ቤርጎ ለምን አብርሃም ቤርጎ ለምን እንደያዘ ራሱ ምንም ሊገባኝ አልቻለም እስከ ዛሬ ድረስ። ወይ ደግሞ እና አቤላ ሲያስቡት ለነበረው ነገር ሊሳካላቸው የሚችለውን ነገር ራሱ አብርሃም ራሱን ወጥመድ ውስጥ ከተተ። ያ ማለት ቤርጎ መሄዱ ለነሱ ላሰቡት ነገር ሩታና አብርሃምን ለመለያየት ሐሳብ ካላቸው በሩታና በአብርሃም መካከል መጀመሪያም ጸብ ላይ ናቸው። የበለጠ ጸብ ፈጥሮ በሁለቱ መካከል መለያየት ተፈጥሮ እኔ እንጃ ምን አስበው እንደሆነ አላውቅም። የሁለቱ መለያየት የሁለቱ መጣላት ለምን እንደሆነ መፈተን ካለባት ከፈተነችም ሚስቱ ነበር መፈተን የነበረባት። አቤላ ለምን ፈተናውን እንዳዘጋጀ እግዚአብሔር ይወቀው። ሲጀመር ደግሞ ሄርሜላ አብርሃም ቤርጎ ነው ስለተባልሽ ወይም ደግሞ አብርሃምን ፈትኝልን ተብለሽ ነው የመጣሽው። አንቺስ እና አቤላ ራሳቸው አንቺን ጠርተውሽ ነው ወደዚህ ቤርጎ የመጣሽው። አይ ይሄ ራሱ ግልጽ አይደለም። ምክንያቱም አንቺ በጋርለሽም መቼም አብርሃም ቤርጎ ነውና ነይ መቼም የፈለገ ነገር ቢመጣ ለምን እንዴት ወይም አብርሃም ጋር ምናምን ትደውያለሽ አይደለ? ስለዚህ እዚህ ነገር ውስጥ ውስብስብ ነው። በቃ ወይ አብርሃም ነው የዚህ ሁሉ ድራማ ጠንሳሽ ወይ ደግሞ አቤላ ቡራና እዩ የሚባል ልጅና ማን ነው እዩ ነው መሰለኝ ስሙ እና ሄርሜላ ናቸው ይሄን ነገር የጠነሰሱት ማለት ነው። ምንም ግልጽ የሆነ ነገር የለም። ምክንያቱም ምንም ታማኝነት የለውም። በቃ ታማኝነት የለውም ስላችሁ በቃ እዚህ የተፈጠረው ነገር ሁሉ አጋጣሚ አይደለም። አብርሃም ሩታን ላያወራት ቤርጎ ይዞ ምናምን ስለቀጠራት የተፈጠረ አጋጣሚ አይደለም። በምንም ታምር ሊሆን አይችልም። ለምን ቤርጎ ቀጠራት ብላችሁ ማሰብ አለባቸው። ሆን ብለው ልጅቷን ሊያጨልሏት ነው። ምንድነው ሀሳባቸው? እኔ እኮ ምንም ሊገባኝ አልቻለም። ቀንታ ወደ ቤት መልሳታለሁ፣ ወደ እኔ መልሳታለሁ፣ እርቅ ይፈጠራል ብለህ እንዳይባል ብዙ ሞክረሃል፣ ለማስቀናት ብዙ አድርገሃል። ከዚህ ባሱ ብዙ ነገሮች እኮ ሆነዋል። ግን አሁን ይህንን ማድረጋችሁ ምንም ሊገባኝ አልቻለም። በጣም እየተገማማችሁ ነው። የምሬን ነው የምላችሁ። በጣም እየተገማማችሁ ነው። ልጅቷን ሰላም ስጧት። በቃ ተፋቷት። እቺ ልጅ ከተገማማችሁ ራሳችሁ አብራችሁ እዛው ተገማሙ። በቃ እሷን የሆነ ነገር ካላደረጋችሁ፣ እሷ ላይ የሆነ ነገር ካልፈጠራችሁ ወይ ቪዲዮ መስራት አትችሉም። ሁሉም ይወቀው አለ ጋር በጣም ጎበዝ ናቸው። እኛ ስለምናምንበት ነው አብርሃም ያለው ነገር ነው። በዚህ ልክነቱ እኮ አይደለም። ምን ነው ከዚህ በላይ እንዴ አንቺ ቆይ ተረጋጋ። አሁን ምን ተፈጠረ? በቃ ለቤተሰቦችን አሳየን። በቃ ሌላ ነገር የለም። ቤተሰቦች እየተረጋጉ ማለት ቆይ ሲጀምር ሩታን ቀጥሯት እዚህ ቦታ ላይ ከሄርሜላ ጋር ምን እንዲፈጠር ነበር የፈለጉት እነዚህ ሰዎች? ያልገባኝ እሱ ነው። እንደው አብርሃም ፍላጎት ቢኖረው ራሱ ከሄርሜላ ጋር እናንተ ያሰባችሁትን ፈተና ማድረግ ቢፈልግ ኖሮ ለምንድን ነው አሁን የሚያደርገው? እንደማያደርገውም ታውቃላችሁ። ይሄንን ነገር
የፈለገ ነገር ቢመጣ ሄርሜላ እዚህ ጋር ራቁቷን ብትቆም እርቃኗን ብትቆም አብርሃም ምንም ስሜቱ ራሱ እንደማይመጣ ታውቁታላችሁ። ምክንያቱም ሩታን ቀጥሯል። እንደዚህ አይነት ስህተት በዚህ ሰዓት እንደማይሳሳት በደንብ አድርጋችሁ ታውቁታላችሁ። ታዲያ ይሄን እያወቃችሁ ፈተና ምናምን አለ ወፍ ጠርጥር አባቢ ጠርጥር ይሄንን ነገር በቃ በሰው የአቤላ የሚባል ልጅ ምንም መጀመሪያም አልተመቸኝም። በደንብ አድርገህ ጠርጥር። እኔ በዚህ ሰዓት ራሱ ኖርማል ሆነ ማውራት ራሱ እየገረመኝ ነው። ማማሩ ነገር ነው ያስፈልጋል። ሲቀጥል ደግሞ ሽተሳሶስ ቢሆን ሲጀመር አሁን እኔ ምንም ብትለኝ እኔ ላምና አልችልም። ገባህ አይደለ? ሲቀጥል ደግሞ ሽተሳሶስ ቢሆን አረሱ ያለ ሲሳታ ቀብለ ምን ሆነ? ሰላሳ ሙሉ እኔና እሷ እዚህ ቁጭ ብለናል አይደል? ከዛም በላይ ቁጭ ብለናል። መተነበረ ምን እስክናደርግ ነው እየጠበቅህ የነበረው? ምን አይነት ድምፅ እስከምሰማ ነበር የምትጠብቀው? የኔም ጥያቄ ይሄ ነው። ውስጥ ከነበሩ 30 ደቂቃ ብሎ 30 ደቂቃ ሙሉ ምን እስኪያደርጉ ነበር የጠበቀው? በ30 ደቂቃ ውስጥ ምንም ካልተፈጠረ ምን እስኪፈጠር ነበር ሲጠብቁ የነበሩት? እነሱ ፈተናውን ያዘጋጁት ፈተና አዘጋጀን አሉ እንጂ ምንም አይነት ፈተና አላዘጋጁም። በቃ ሩታ ትመጣለች እዚህ ጋር የሚፈጠረውን ነገር ፈልገውት ነው ይሄንን ነገር እንደዛ ያደረጉት ከሆነ አብርሃም ምንም የማታ ከሆነ እዚህ ውስጥ እንደምትለው እጅ ከሌለበት አንተ ሩታን ለማውራት ቀጥራት ባለህበት ሄርሜላ መጣች። ሄርሜላ እንዴት እንደመጣች የምታውቀው ነገር የለም። ግን የዚህ ሁሉ ጠንሳሽ የሆኑት ጓደኞች ናቸው። እነሱ ውስጥ ነበሩ። ምንም እኔ እንጃ እነሱ ውስጥ ራሱ ሆኖ አንተ ለማወቅ ምንም አልተዋጠልኝም። ይሁን እንዳላችሁት ይሁንና በእናንተ ሀሳብ እንስማማና እንሂድ። ታዲያ አንተ እንዳልከው 30 ደቂቃ ሙሉ ምን እስኪፈጠር ነበር የሚጠብቁት? ምን ነበር ሲጠብቁ የነበሩት? 5-10 ደቂቃ እኮ ይበቃል። ፈተናም ከሆነ 30 ደቂቃ ሙሉ አስቡት። ልክ ሩታ ስትመጣ ግን ወጡ እነሱ ሲጠብቁ የነበሩት ሩታ እስክትመጣ እንጂ አንተ ከሷ ጋር የሆነ ነገር እንድትፈጥር አይደለም። ያን አንተና በሄርሜላ መካከል ምንም እንደማይፈጠር በደንብ አድርገው ያውቃሉ። ቅድም ነግሬያቸዋለሁ። ምክንያቱም ሩታን ቀጥረ በዚህ ደረጃ መቼም ከሄርሜላ ጋር የሆነ አይነት ነገር እያደረግ ሩታ እንድትይዝ የምታደርግ እንድታልካሻ ወይም ደካማ ወንድ አይደለም። ምን ጥቅም ይሄንን ታደርጋለህ? መለያየቱን ከሆነ ተለያይተናል በላችኋል እኮ ፍቺ ደርሳችኋል። ከዛ ደግሞ እንደገና ለመታረቅ ደግሞ መጣችሁ። ለመታረቅ ደግሞ ደረሳችሁ። ቤተሰቧም ፍቹን እንደማይፈልግ አንተም መጣላት እንደማትፈልግ እንደምትናፍቅ ከዚህ ከ3-4 ቀን በፊት ነገርከን። አሁን ደግሞ ይሄ ነገር መፈጠሩ ደግሞ እነዚህ ጓደኞች ወይ ተከፍሏቸዋል በሄርሜላ ወይ በአንተና ሩታ ይቀናሉ ወይ በአንተ ስኬት ይቀናሉ። ምክንያቱም ጠላት ከሩቅ አይመጣማ። አይ ውድቀትን የሚፈልግ ሰው አባቢ በዙሪያችን ናቸው ያሉት የቅርብ የምንላቸው ሰዎች አብሮን የሚበሉ አብሮን የሚጠጡ ሰዎች ናቸው ብዙውን ጊዜ የሰው ልጅ ውድቀቶች። ስለዚህ የሆነ ነገር አለ። በቃ እንግዲህ እዚህ ደረጃ ደርሰው ምንም እንዳልተፈጠረ በቃ ድንገት እንደሆነ እነሱ የሚሉን ነገር ካመንክ አባቢ አይምሮ ትክክል አይደለም። በቃ አማኑኤል መግባት አለብን። በራስ ኮንፊደንስ የለም ንገረኝ። በራስ ኮንፊደንስ ካለ እኮ በዚህ ልክ መናደድ የለብህም። አንተም ወንድ ልጅ ነህ አይደል? ኮንፊደንሱ ምን አመጣው እዚህ ጋር ጎበዝ? የምን ኮንፊደንስ ነው የሚያወሩት? በራስ ኮንፊደንስ የለም። ቢኖሮት ኮንፊደንስ እንዴ በዚህ ደረጃ መታችሁ በልጁ ህይወት ላይ እንደዚህ የምትጫወቱት? ኮንፊደንስ እንዳለ ካወቃችሁ ለምን ይሄን እንደዚህ አይነት ነገር አዘጋጃችሁ? ለምን እንደዚህ አይነት ፈተና ያላችሁትን ነገር ለምን አዘጋጃችሁ ታዲያ? አንተ ኮንፊደንስ የለም ትለዋለህ፣ ያኛው እንደማታደርገው አውቃለሁ ይላል። ስለዚህ ፈተናው ለምን አስፈለገ እንዳላችሁት? በሰዓት ተሳስቷል ብለህ ቪዲዮ ለዘቀረበ ኮንፊደንስ ካለ እንደዚህ ለምን ትጠራጠራለህ? ለምን ይሲዘ ታረጋለህ? ለምንድን ነው የማይሳሳተው? ጉድ እኮ ነው። ወንድ ልጅ እኮ ነው። ሮቦት አይደለም እኮ ቃሊቲ ብረታ አይደለም እኮ አብርሃም የተመረተው። ስሜት አለው እኮ። እንደው እናንተ እንዳሰባችሁት አይነት የሰይጣን ሐሳብ ቢሳካላችሁ ኖሮማ ምን ልታደርጉ እንደምትችሉ አሁን ያደረጋችሁት ድርጊት ይናገራል። ምንም ነገር ከማድረግ ወደ ኋላ እንደማትሉ ያስታውቃል። ግን አሁን እናንተ እንዳላችሁት መሳሳት ለምን አስፈለገው? ልጅቷ እኮ በእጁ ናት ያለችው። የፈለገውን ነገር ከዚህ በፊት ማድረግ አይችልም? የፈለገውን ነገር ከሷ ጋር መሆን አይችልም? ምን አስፈለገው? እዚህ አሁን ዛሬ በዚህ ደረጃ ሩታ በቀጠራ ሰዓት ላይ ምናምን ነገር ለምን ይሳሳታል? እጁ ላይ እኮ ነች ያለችው። ሰው እኮ የሚሳሳተው ድንገት ከተገናኛ ሴት ጋር በሆነ አጋጣሚ ምናምን ነው እንጂ እኮ 2 ወር 3 ወር ሙሉ እጁ ላይ ያለች ሴት ጋር ለምንድን ነው የሚሳሳተው? እንጀራ በትሪ ከቀረበለት በኋላ ሰውን ለምን ይሳሳታል? በደንብ አድርጎ እኮ እየጠቀለለ መጉረስ የሚችልበት እኮ ሰዓት ነበረ። አሁን ላይ ለምንድን ነው ሰርቆ የሚጎርሰው? ያው ጎርሶ ስላችሁ ይገባቸዋል። ታብታቧን ማለት ነው። ቤተሰቦች ወይም ኦዲየንሳችሁ እናንተ እኔና አብርሃም ሌላ ነገር መጥፎ ነገር ወይም ደግሞ ሌላ ነገር እያደረግን እየመሰላቸው ስለሆነ እነሱን ለማሳመን ነው። ያው ቪዲዮ አስቀምጠን መሰላቸው አይደለ? ማንንም መሰላ አይደለ? ውልቅ ብሎ መጣት እኮ ከምትሆኑት አንጻር ከምትነካኩት ንክኪ
ብቻ ከምታሳልፉት ከምታሳዩን ነገር አንፃር አይደለም ፍቅረኛሞች እንደ ባልና ሚስት እየሆናችሁ እያሳያችሁን እንዴት ነው ኦዲየንሱ ላይ ጠረጥር የሚችለው? ድርጊታችሁ፣ ፎቶአችሁ፣ ቪዲዮአችሁ የምታሳዩን ነገር እንዳለ እኮ ከኔና አብርሃም ጀርባ ከካሜራ ጀርባ ብዙ ነገር አለ እኮ እያላችሁን እኮ ነው። በምትለቁት ቪዲዮ በምትሰሩት ቪዲዮ እኮ ከጀርባችሁ ብዙ አይነት ደግሞ ሌላ ያልተቀረጸ ላይፍ እንዳላችሁ እኮ ነው እየተናገራችሁ ያላችሁት። እንደዛ ነው የሚመስለው የምትሰሩት ቪዲዮ። ኦዲየንሱ ምን ያደርጋችሁ? ኦዲየንሱ የእናንተ መቀለጃና መጫወቻ ነው እንዴ? አንድ ቀን የረባ ነገር ሳትሰሩ አሁንም ጭራሽ መጣችሁ ኦዲየንሱን ምናምን በእንደዚህ አይነት። ኦዲየንሱ ምን የኬጂ ተማሪ ነው እንዴ እናንተን የሚከታተላችሁ? ኦዲየንሱን እኮ ጭራሽ የኬጂ ተማሪ ያደረጋችሁት። እዚህ ጋር ምናምን መጣችሁ አብርሃም ካልወደቀ እንዴ ተው እንጂ። ስለዚህ ይሄ ነገር ውስጥ እኔ አብርሃምም ሊኖር ይችላል ብዬ ትንሽ እንድጠረጥር ያደረገኝ ሩታና አንተ ሄርሜላና አብርሃም መካከል ግንኙነት አለ ብሎ ኦዲየንሱን ያስበው በአብርሃምና በሄርሜላ መካከል ግንኙነት የሆነ ነገር አለ ብሎ ስለሆነ፣ ስለዚህ አንቺ ብቻ አይደለሽም ከዚህ ነገር ራስሽን ነፃ የምታወጪው አብርሃምም ነው። ስለዚህ እዚህ ሀሳብ ውስጥ አብርሃምም አለበት አይደል? አንቺ አብርሃም ራሱን ነፃ እንዲያወጣ ራስሽን ለአብርሃም መስዋዕት እያደረግሽ ነው። ታዲያ አብርሃም ካንቺ ጋር እዚህ ጋር ምንም ነገር አልፈጠረም እንበልሽ፣ ራሱን ገዝቶ ምናምን ነገር ለአንቺ ምንም አይነት ፍላጎት እንደሌለው አሳየን እንበልሽ። አብርሃም ካንቺ ጋር ምንም አይነት ግንኙነት እንደሌለው ለኦዲየንሱ አሳውቃችሁ፣ ስለዚህ ከአብርሃም ጋር የሆነ አይነት ግንኙነት እንዲፈጠር የምትፈልገው ሄርሜላ ናት ብላችሁ ሄርሜላ ለአብርሃም መስዋዕት እያደረጋችኋት ነው። አረ ተው በቃ። እዚህ ነገር ውስጥ ምንም የማታውቀው እጇ የሌለው ሩታ ብቻ ናት። የምሬን ነው የምላችሁ። አብርሃም ምንም አያውቅም ብላችሁ እንዳታስቡ። ነቡራ እንደሚሉት ናቤላና ሄርሜላ ናቸው ይህንን ነገር ያደረጉት። ሩታም አብርሃምም ከደሙ ንጹህ ናቸው፣ ምንም የማያውቁት ነገር የለም ብላችሁ እንዳታስቡ። የምሬን ነው የምላችሁ። እዚህ ውስጥ ንጹህ ሩታ ብቻ ናት፣ ምንም የማታውቀው የተጠነሰሰላትን ድግስ የማታውቀው እሷ ናት። የዋ ስለሆነች ስለምትወደው ስለምታፈቅረው ብድግ ብላ የመጣችሁ እዚህ ድረስ ለምን ቤርጎ ቀጠርከኝ ራሱ ማለት ትችል ነበር። የገዛ ሚስቱን ቤርጎ ቀጥሮ ለድራማ እንዲመቸው ማሁን ሰዓት ስለመጣችሁ ነው። ከመጀመሪያ ጀምሮ ያለውን ነገር ይዩት። አራታችንም ለእናንተ መጥፎ ነገር አስበን አይደለም። ሩታ ቢያንስ ተረጋጊና ሩታ በሄርሜላና በአብርሃም መካከል ግንኙነት አለ፣ ስለዚህ ትዳሩን አልፈልገውም ብላ ሙጭጭ አላለችም አይደለ? ትታሃትና እያለችው ከእሷ ጋር ተለያይ፣ ከህይወታችን አስወጣትና ወደ ትዳር ተመለስ፣ ላይፋችንን እንቀጥል እያለችው እየለመነችው እያያችሁ ፈተናው ለምን አስፈለገ? ሩታ አላምን ያለችው ነገር የለም። ሩታ በሁለቱ መካከል ሴክሹዋል ነገር ተፈጥሯል ብላ አላለች። የምን ፈተና ነው የምታዘጋጁት? እንደዚህ ሩታ ለአብርሃም መመለሱን ብቻ ስለፈለገች እየተፈጠረ ያለውን ነገር ከሄርሜላ ጋር ያለውን ነገር ይቅርታ እንደምትለው ስለምታውቁ፣ ስለዚህ እናንተ ደግሞ ሩታ ይቅርታ እንዳትለው ሊያደርግ የሚችል ነገር በሁለቱ መካከል መፍጠር ስለፈለጋችሁ ይህንን ነገር አደረጋችሁ። በቃ ምንም ነገር ልብ ንጹህ እንደሆነ ለማስተማር ነው። በቃ ሌላ ነገር የተፈጠረ ልብ ንጹህ እንደሆነ ለማስተማር ነው አላለ። እና የአብርሃም የልቡ ንጹህነት የሚታወቀው በገዛ ብልቱ ነው እንዴ? አረ ወይ ሶሪ ይሄን ስላልኩኝ ማድረግ አልችልም። የአብርሃም የልቡ ንጹህነት የሚታወቀው ሄርሜላ ጋር አጣብቃችሁ። አረ ወይ አረ ታምረኛ ናችሁ እናንተ እንዴ! አብርሃም ልቡ ንጹህ እንደሆነ እኮ በደንብ እናውቃለን። የአብርሃም ልቡ ንጹህነት እኮ ልክ እንደ አበሻ መድኃኒት ዶዙ መጠኑ እኮ አይታወቅም። ለዛ እኮ ነው ማንም የሚጫወትበት። የማንም መጫወቻ የሆነው እኮ የአብርሃም የልቡ ንጹህነት አድጎ ተፍቶ ወደ ጅልነት ተቀይሮ እኮ ነው የማንም መጫወቻ የሆነው። ጎበዝ ያን ስለምታውቁ እኮ ነው እናንተም በዚህ ደረጃ ተዳፍራችሁ ልጁ ላይ የምትጫወቱበት። የልቡን ንጹህነት የልቡን ንጹህነት በታብታብ አረከባር ነው እንዴ! በሌላ ነገር መንገድ እኔ ግን ምፈራው ማለት ነው አብርሃም ሆን ብለ ቤርጎ ያስከበት። እኔ ነገር ግን በቃ መናገር እፈልጋለሁ ማለት ብዙ ሀሳቦችን ነግሬያቸዋለሁ። አንድ ሰው ከመፍረድ አንድን ሰው ብቻ ከመናገር ብዬ ብዙ ነገር አውርቼላቸዋለሁ። ግን እኔ እየመሰለኝ ያለው እኔ በግሌ እየመሰለኝ ያለው ምንድነው ሆን ብሎ አብርሃም ራሱ ያደረገው ድራማ እየመሰለኝ ነው። ምክንያቱም በቃ ልጁ
ንጹህነቱን ከሄርሜላ ጋር ያለውን ግንኙነት ወይም ከሄርሜላ ጋር ያለውን ግንኙነት ወይም ደግሞ ከሄርሜላ ጋር ያሳለፉ ያሉትን ነገር እነዛን የጣፋጭ የፍቅር ጊዜያቶች ምናምን ነገር ምንም አይነት ነገር እንዳልተፈጠረ ልክ እሱ እንዳክስቱ እንጂ እንደ ሌላ ነገር እንዳንመለከታት ምናምን ነገር ስለፈለገ እነዛን ጊዜያቶች ስለዚህ ያንን ነገር ደግሞ ማሳመን ስላለበት ንጹህነቱን ቤርጎ ሩታን ቀጠራት። ስለዚህ እነዚህን ደግሞ እንዴት ታዲያ ብቻህን ከሷ ጋር የሁሉ ሰዓት አብረሃት ሆንክ እንዳይባል ደግሞ አቤላ ውስጥ ተደበቁ እና አቤላ እያሉ ሲጀምር ምንም ነገር አይፈጠርም እንዲባል ማለት ነው፣ ለድራማው ምቹ እንዲሆን። ስለዚህ የሆነ ነገር ካሌለ በስተቀር ፈሳ ያለበት ዝላ አይችልም እንደሚባለው የሆነ አይነት ከሄርሜላ ጋር የሆነ አይነት ነገር ካልኖረ በስተቀር በዚህ ደረጃ ለምን በሄርሜላና በአብርሃም መካከል ምንም ነገር እንዳልተፈጠረ ማድረግ እንደፈለጋችሁ ሊገባን አልቻለም። በልተሃል፣ በቃ በልተሃል ነው። ከሁሉም አይነት በልተሃል አባቢ። ልክ እንደ ሰርግ ቤት ብፌ በነፃ ቀረበል፣ አለመብላት ደግሞ ከባድ ነው። በቃ ካለ ቅርርብና ንክኪ አንፃር እኔ እንጃ አለመብላት ከባድ ነው። በቃ ከተከፈለል ለምንድን ነው ማበለው? ሆዳ ታመጣለች ለኛ አላሰብንም። እንግዲህ ይመጣል እያልኩሽ ነበር እኮ ሄርሜላ። እንግዲህ ይመጣል እኮ ነው ለቤነቱን ቆሻሻ ምን ከፈለገ ማንም ስለኔ ያወጥ እኮ ማንም አይመራልኝም። ገባሽ? ቤነቱን ቆሻሻ ለካልተልሽ እሺ በቃ የልብህን ንጹህነት እኛ ለኦዲየንስ ለማሳየት ነው። ለቤነቱን ቆሻሻ እኔ አሁን አልገባ እያለኝ ያለው ልቡ ንጹህ የሆነ ሰው ስሜት የለውም። ልቡ ንጹህ የሆነ ሰው ከሴክስ ጋር ምን አገናኘው? ልቡ የልብ ንጽህናና ስሜት ምን አገናኘው? የልብ ንጽህናና ሴክስ ምን አገናኘው? ቆይ እነዚህ ሰዎች ወይኔ ማንም ስለኔ ያወጥ እኮ ማንም አይመራልኝም። ገባሽ? የራሴን ህይወት ራሴ ነኝ የምኖረው። አብሪሽ ተረጋ። እኔን ማገዝ ከፈለጋችሁ እኔን መርዳት ከፈለጋችሁ በብዙ ነገር መርዳትና ማገዝ ትችላላችሁ። አሁን ይኸውላችሁ አስቡት እናንተ ህይወታችሁ ላይ ገዛ ጓደኞቻችሁ በዚህ ደረጃ ከሚስቱ ጋር እስከ ወዳኛው ሊለያየው የሚችል ሚስቱ እንዳታምኖ ሊያደርግ የሚችል ነገር ጓደኞች ፈጠሩብህ። ከዛ አንተ ደግሞ ይሄን እዚህ ደረጃ ጓደኞች ባንተ ላይ ፈተና በሚባል ተራ ወሬ ክፋት አድርገውብህ ከሚስት ጋር እጅ ከፍ እንድትያዝ አድርገው ምናምን ነገር ከዛ አንተ ደግሞ ቆመ ምንም ሳይመስል ታብራራለህ፣ ራስን ታብራራላቸዋለህ። የኛ መላእክት ምንም የማይመስል አረተው እንዴ ሰው አታረ ተናደድ፣ አረ ሰንዝር፣ አረ የሆነ ሰው ተማታ እዚህ ጋር፣ አረ የሆነ ዕቃ ስበር፣ ቢያንስ ቲቪውን ስበር እንጂ አያውራ። አልተሳካም፣ ለዛሬ አልተሳካም። እንደገና አይሞክርም። የምሬ ነው። በቃ የተሞላ ካርድ ነው ድጋሚ እየሞላ ያለው። ቴሌ ደውል። ምንም ነገር ቢያንስ ትረጋጋለች። ምንም ነገር እንዳልተፈጠረ ታውቃለች። ገብቶሃል አብርሃም? ለምንድን ነው እኛ ላይ ደግሞ በቃ ግን ኮርች ባለው ወንድሜ ጎበዝ ነህ፣ ንጹህ ልብ ነው ያለህ። አመሰግናለሁ። በቃ ይሄንን የፈለግ ተቆጣ ምንም በል ቢያንስ ብዙ ሰው ይማርበታል። አንተና ወይ ንጹህ ልብ ነው ያለ ነው የሚባለው። ከአንድ ወንድ ከአንድ ሴት ጋር ሴክሹዋል ነገር እንዲፈጠር ፈተና አዘጋጅተንለት ያ ነገር ሳይፈጠር ሲቀር ጎበዝ ነህ፣ ለሚስት ታማኝ ነህ፣ ራስን መግዛት ትችላለህ። እስከዛሬ ከሄርሜላ ጋር በነበረ ግንኙነት ምንም ነገር መሀላችሁ እንዳልተፈጠረ እሺ ትላለህ ምናምን ነገር ግዴታ እነሱ እዚህ ጋር ብቻ ወይም ደግሞ በተገናኙ ቁጥር ሴክሹዋል ነገር ይፈጠራል ማለትም አይደለም። ግን ዋናው ነገር ምንድነው? ሰው ይህንን ፈተና ሲያልፍ የሚባለው ራስህን መግዛት ትችላለህ፣ ጎበዝ ነህ፣ ለሚስት ታማኝ ነህ ይባላል እንጂ ንጹህ ልብ አለ በልቡ ነው እንደ እሱ ታብታ ሰው ባለጌ ታደርጋላችሁ። ምንም ነገር እንደማታረጉ ብዙ ይማርበት። ከፈለክ ተናደድ፣ ከፈለክ ስሜታዊ። ብዙ ሰዎች አሁን ተምረዋል በዚህ ነገር በአብርሃምና በሄርሜላ አሁን ባረጉት ፈተና በጣም ብዙ ኦዲየንስ ተምሯል። ተመስገን፣ ለመጀመሪያ ጊዜ የምትማሩበትን ነገር አገኛችሁ። እንደዚህ ምን ሆኖ ምን ይሄን ያለ እንትን ብለህ መሰለህ እንደ እግዚአብሔር ነው ያሳብደን። ሩታ ሶስታችን እነሱ ወንዶቹ መኖሩ ለሷ ጥሩ ነው የሚሆነው። ገባክ? ከዛ ባለፈ ደግሞ ውስጥህን እኛ ስለምናውቅ አንዴ ቢያንስ ተረዳን፣ ቢያንስ እንዳ ሩታ እኮ ካንቺና እሱ መሃል ብዙ ነገር ተፈጥሯል። በቃ ማቅጠህብኛል፣ ከሄርሜላ ጋር ቺት አድርገህብኛል ለማለት እኮ እናንተ ዛሬ ሁለታችሁ አልጋ ላይ ተኝታችሁ የሆነ ነገር እያደረጋችሁ ምናምን እኮ መያዝ እኮ አይጠበቅባትም እንዴ። ከዚህ በፊት ባሉት ነገሮች እኮ ሩታ ማለት ትችላለች፣ በጣም ብዙ ጊዜ ማለት ትችላለች፣ በሚያሳምን መረጃ ለዛውም እንዴ።
ትቀልዳለህ እንዴ? አንድ ሰውን አልጋ ላይ መያዝ እኮ አይጠበቅባችሁም። ወደ አልጋው ሊያደርሰው የሚችለውን መንገድ እኮ ከያዛችሁት እኮ በቃ ከተመኩ እንዴ። እሺ ለምሳሌ አሁን አንቺና አብርሃም ያወራችሁትን ቴክስት አገኘች እንበል። ቴክስቱ የሆነ ቤርጎ እንደተቀጣጠራችሁ አይነት እዛኛው ክፍል ምናምን የባለፈው አልጋ ቤት ወይም ደግሞ መኝታ ቤት እንገናኝ የሚል ቴክስት አየች እንበል። እሺ ከዛ ግን ስትመጣ ሁለታችሁ ምንም እያደረጋችሁ አይደለም፣ አልተያዛችሁም። ስለዚህ አብርሃምና አንቺ መካከል ምንም አልተፈጠረም። ቴክስት አወራችሁ እንጂ በቴክስት ተጻጻፋችሁ እንጂ አብርሃም ሩታ ላይ ቺት አላደረገም። እንደዛ ነው እኮ እያላችሁ ነው ያላችሁት። እኔ ጅል አደረጉን እኮ የምሬን ነው የምላችሁ። መጫወቻ ነው ያደረጉን። አብርሃም በቃ ራስህ ምናምን ነገር ድራማ አዘጋጅተህልን ምናምን ነገር በቃ እኔ ንጹህ ነኝ ታማኝ ነኝ እቺን የመሰለች ልጅ ምናምን የምትሏት ሄርሜላ የፈለገ ቆንጅዬ ሸበላ ብትሆንም ማንም ወንድ የሚመኛት አይነት ሴት ብትሆንም እኔ ለሷ ምንም አይነት ስሜት የለኝም። እንደፈለገ ብንቀራረብ ራቁቷን አቀፊያት ብተኛ ጋሼ ከታች ያለው ሰውዬ ሬሳ ነው፣ ለሄርሜላ አይነሳም። እሺ ይሁን በቃ ራስህን በጣም አፍቃሪ ለሩታ ታማኝ ከሷ ውጪ ሴት እንደማትነካ በዚህ ደረጃ ለምን ድራማ መስራት እንደፈለካ ምንም ሊገባኝ አልቻለም። በቀላሉ በቃ ጥፋቶችን አምነ ወደ ሚስትህ ጋር መመለስ እየቻልክ ሄርሜላን ትተህ ጥፋቶችን አምነ ቀልብ ገዝተ ልብ ገዝተ ወደ ቤትና ስትባል አባቢ አንተ ቀለብ ገዝተ ወደ ሌላ ቦታ ለምን መሄድ እንደፈለክ ምንም ሊገባኝ አልቻለም። ሄርሜላን ሳተው ንጹህነትህን ለምን ማሳየት እንደፈለክ ሊገባኝ አልቻለም። ያንተ እነሱ እንዳሉት ይሁን እንደው ልቡ ንጹህ ነው ብለው የለ ልብ ንጹህ እንደሆነ የምናውቀው ከሄርሜላ ጋር ያለህን ነገር አቁመ ወደ ሚስት ስትመለስ ነው። በቃ የዛኔ ነው ያንተ የልብ ንጽህና የምናረጋግጠው። ካልሆነ በስተቀር አባቢ ወፍ ማንም የሚሰማ የለም። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ላይክ፣ ሰብስክራይብ እንዲሁ ደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። አደራችሁን ሰብስክራይብ አድርጉ።